ይህ የምትመለከቱት አፓርታማ ዱባይ ላይ ራምዜ ሪል ስቴት የሚሸጠው አፓርታማ አይደለም። ይህ የምትመለከቱት እጅግ በጣም ሌግዠሪና ሌግዠሪየስ የሆነ ቤት ነው ያመጣውላችሁ። ብታምኑም ባታምኑም ይህንን ሪል ስቴት ወይም አፓርትመንት ዱባይ ላይ ራምዜ ሪል ስቴት የሚሸጠው ቤት አይደለም። ኢትዮጵያ ውስጥ የሚሸጠው ቅንጡ አፓርታማ ነው። እንደምታዩት ይሄ ኢምፖርትድ የሆነ ዩቪ ላሚኔትድ የሆነ ቁም ሳጥን ታያላችሁ። እንደምታዩት የራሱ የሆነ ባልከኒ ያለው፣ ከውጭም እንደምታዩት ውጩ ይሄን ይመስላል። እጅግ በጣም የምትወዱት የራሱ የሆነ ፕራይቬሲያችሁን ጠብቃችሁ የራሱ መታጠቢያ ክፍል ያለው፣ እንዲሁም ደግሞ ሙቅና ቀዝቃዛ ሻወር የተገጠመለት ማስተር ቤድሩም ላይ የምታዩትን የራሱን ባዝሩም ነው። ሌላው በቀጣይ ማሳያችሁ እጅግ በጣም የምትወዱትን ደልቀቅ ያለውን ሳሎን ነው። ሳሎኑን እንደምትመለከቱት እጅግ ባሸበረቁ ዘመኑ በዋጃቸው ማቴሪያሎች የተሰሩ፣ ሴራሚኩም እንደዚሁ በጣም በሚገርም ማቴሪያል የተሰራ፣ ከፊት ለፊቱ ደግሞ ገምሸር ብለው ሼፎቻችሁ የሚያዘጋጁላችሁን ዘመናዊና ባህላዊ ምግብ እያያችሁ ቁጭ ብላችሁ፣ እንዲሁም ደግሞ ሻተሩን ሳብ አድርጋችሁት ብርሃናማ የሆነውን ላይት የምትቀበሉበት ከዋናው አስፋልት ዳር የሚገኘውን እጅግ በጣም የምትወዱትን አፓርትመንት ይዤላችሁ መጥቻለሁ። ኢትዮጵያ ውስጥ ያላችሁ ባለሀብቶች እንዲሁም አውሮፓ፣ ካናዳ፣ እንግሊዝ የምትኖሩ ባለሀብቶች ይህንን አፓርትመንት ገዝታችሁ በስጦታ መልኩ ለቤተሰቦቻችሁ የምታበረክቱት ቤት ነው። ይህ ደግሞ እጅግ በጣም የሚወደደው ዘመናዊ ኪችን ነው። ይህ ኪችን እንደምታዩት ቶፕ ግራናይት የተገጠመለት ዩቪ ላሚኔትድ የሆነ ከላይም ከታችም የተገጠመ ኢምፖርትድ የሆነ ኪችን ካቢኔት ነው። ሌላው ወደ ቀጣዩ ክፍል ስገባ አጋዥ ወይም ሰራተኛ ተብሎ የሚጠራው ወይም ደግሞ ስቶር የምታደርጉባት ትንሽዬዋን ክፍል አራተኛዋን ክፍል አላሳያችሁ። በቀጣይ የማሳያችሁ ክፍል ይሄ ደግሞ ኮመን የሆነ ለእንግዳም ሆነ ለኮመን የሆነ መታጠቢያና ባዝሩም ነው። ይህ የምትመለከቱት ሶስተኛውና በጣም ባሸበረቁ ላይቶች እንዲሁም ደግሞ ፊክስ የሆነ ቁም ሳጥን የተገጠመለት አንደኛው መኝታ ቤት ነው። በቀጣይ የማስጎበኛችሁ ሌላኛውንና የሚያምረውን መኝታ ቤት ላሳያችሁ። እንደምታዩት ሰባቱን ቀለማት እንደፈለጋችሁ እየቀያየራችሁ ባሸበረቁ ቀለሞች እንዲሁም ደግሞ ቁም ሳጥኑን ፊክስ የተደረገለት ሌላኛው መኝታ ቤት ነው። አሁንም ወደ ሶስተኛው ዋናው መኝታ ቤት እገባለሁ። እንደምታዩት ይሄም ፊክስ ተደርጎለት የራሱ የሆነ ቁም ሳጥን እንዲሁም ላይቶቹ በደንብ የሆኑ፣ ይሄን ቤት በጥንቃቄ በዘመኑ ጠበብተኞች የተጠበቡበት እንዲሁም ዘመኑን በዋጀ ማቴሪያል የተሰራ